ሁለተኛ ክፍል ሆናችሁ ወልቂጤ ዩኒቨርሲቲን መሙላት የምትፈልጉ እንዲሁም ደግሞ ፍሬሽማን ተመድባችሁ ስለ ግቢው ማወቅ የምትፈልጉ በዚህ ቪዲዮ መጨረሻ ላይ ስለ ግቢው ሙሉ ኢንፎርሜሽን ይኖራችኋል። ከቪዲዮ መጨረሻ ድረስ አብራችሁን ቆዩ። ወልቂጤ ዩኒቨርሲቲ ሀገራችን ውስጥ በሰርድ ጀነሬሽን ከተመደቡ ዩኒቨርሲቲዎች ውስጥ አንዱ የሆነውን ወልቂጤ ዩኒቨርሲቲን አስጎበኛችኋለሁ። አብራችሁን ቆዩ። ጫካ ሆነ ወይ ሸለቆ። የግቢው መግቢያ ይህን ይመስላል። አስፓልቱን ይዛችሁ ስትሄዱ ለሁለት የሚከፈሉ መንገዶች አሉ። በቀኝ በኩል ያለው ወደ ሴቶች ዶርም የሚወስድ ሲሆን ግራ በኩል ያለው ደግሞ ወደ ወንዶች ዶርም የሚወስድ መንገድ ነው። ከመኖር ባሳተውቼ ሀገሩ በጣም ሞቃት ቢሆንም ግቢው ግን በጣም ጽዱና አረንጓዴ ነው። ይህ ደግሞ በጥሩ ጎኑ ከሚነሳለት ነገር አንዱ ነው። ስሜት ስሱነኛ ዋሳው ቆለኛ ተራራናት ወጣ አፍቅሬ ደገኛ ደመናውን ቁልቁል አዘቅዝቄ ያየ። ገንዘብ ማውጣት ወይም ማስገባት ብትፈልጉ ግቢ ውስጥ ሁለት ባንኮች አሉ። ንብ ባንክና ንግድ ባንክ አሉ። እንዲሁም አቢሲኒያን ጨምሮ 3 የኤቲኤም ማሽኖች አሉ። ይሄ ደግሞ ለጊዜው በነፃ ስትወጡ ግን በምትከፍሉት ዕዳ የምትታከሙበት የግቢው ክሊኒክ ነው። ምንም ህፃን መሆን ሚስጥሩ ባይገባኝ አባቴን ባውጥቶ አልቅሰው መከረኝ። እንዲህ ሲል መከረኝ። እስኪ አሁን ደግሞ ትምህርት የሚሸት ነገር ልንገራችሁ። የመጀመሪያው ኤፍቢኢ ላይብረሪ የሚባል አለ። መሀል ላይ ደግሞ ሴንትራል ላይብረሪ አለ እና ወደ ሴቶች ዶርም የተጠጋ ኦልድ ላይብረሪ አለ። ተማረ ሰው ግን ቀኑ ጨለማ ተማር ልጄ። እነዚህ መኖሪያ ፎቆቹ ናቸው። ውስጡ ምን እንደሚመስል በሌላ ቪዲዮ ይዤላችሁ መለሳል። ይሄ የመንግስት ካፌ መግቢያ ነው። እዚህ ጋር እንጀራ ተቀብላችሁ ረጅም ኮሪደር አለ። እሱን ስጨርሱ ወደ ትልቁ አዳራሽ ትገባላችሁ። እዛ ምግባችሁን ተመገባችሁ መገናኛ ጋር ደርሰናል። አረንዶም የግቢው ፒያሳ በሉት አብዛኛው ሰው የሚገናኝበት ሰብሰብ የሚልበት ማታ የሚያዝግበት ቦታ ነው። ግቢ ውስጥ ካሉ ላውንቾች አንዱ አስተዳደር ላውንች፣ እዚህ ጋር ደግሞ መምህራን ላውንች አለ። እንዲሁም የወንዶች ዶርም አካባቢ ያዶት ካፌ አለ። ታች ደግሞ ሴቶች አካባቢ አጋፔ የሚባል አለ። እዚህ ጋር ደግሞ የተዘጋ አንድ ፋራው የሚባል የድሮ ካፌ ያለውን ተዘግቷል። በአጠቃላይ ወደ 5 ላውንቾች አሉ። የግቢው ስታዲየም ይሄንን ይመስላል። ማታ ማታ ጸዴ ቫይብ አለው እና ደግሞ መልቲ ፐርፐዝ ነው። የገባው ገብቶታል። ባስኬትቦል ለምትወዱ ልጆች ፉትሳል አለ። ገብታችሁ መጥቶት ይችላላችሁ። መመልከት የምትወዱ ከሆነ ሁሌ የሚጫወቱ ሰዎችን አታጡም። ይሄም ጸዴ ቦታ ነው። እስካሁን አብሬያችሁ የነበርኩት ሕዝቅያስ ነኝ። ሼር፣ ሰብስክራይብ እና ላይክ እንዳይረሳ፣ ምክንያቱም ለኛ በደንብ ይጠቅመናል። እናንተ ምንም ሊሆን ይችላል። እንወዳችኋለን። ለእውነት ካፉ ያፈለቀ ሕይወት ፍሬን ዘርቶ አጸደቀ።